የቴክኒክና ሙያ ትምህርትና ስልጠና ቲቪቲ በኢትዮጵያ ኢኮኖሚያዊና ማህበራዊ እድገት ውስጥ ቁልፍ ሚና የሚጫወት ዘርፍ ነው። ዋና ዓላማውም በስራ ገበያው የሚፈልገውን ብቁ ተነሳሽነት ያለውና ራሱን ከዘመኑ ቴክኖሎጂ ጋር የሚያስማማ የሰው ኃይል ማፍራት ነው። እንግዲህ ኮሌጁ ዋናነት ሁለት ዋና ተልእኮዎች አሉት። የትምህርትና ስልጠና የመደበኛ ስራዎቻችን ማለት ነው። በኮሌጁ ውስጥ የስልጠና በመደበኛም ባጫጭርም የምንሰጠው ስልጠና አለ። ሁለተኛው የኢንዱስትሪ ኤክስቴንሽን ድጋፍ በስራ ላይ የሚገኙ ኢንተርፕራይዞቻችን ስራ ላይ ያለባቸውን የሙያዊ ክፍተት መሰረት ያደረገ ድጋፍ እናደርጋለን። ለስራዎቻቸው የሚያግዛቸውና ስራዎቻቸውን ውጤታማ ሊያደርጉ የሚችሉ ቴክኖሎጂዎችን ማቀብ እናሸጋግራለን። ከዚህ ባሻገር በተጨማሪነት ህዝባዊ ውግንናና የኔነት ስሜት ያላቸውና አሰልጣኝ መምህራን በማስተባበር የፕሮጀክት እና ሀብት በማፈላለግ ስራ እየሰራ እንገኛለን። በዋናነትም በዚህ ዓመት የማጠቃለያ ምዕራፉ ላይ የምንገኝ በመሆኑ ከባለፉት ዓመታት ተሻለ ባለ መንገድ በዚህ ዓመት በርካታ ስራዎችን እያከናወንን ነው የምንገኘው። በአሁኑ ወቅት በኢትዮጵያ በርካታ የመንግስትና የግል የቴክኒክና ሙያ ተቋማት የሚገኙ ሲሆን በጥራታቸው ዙሪያም የመንግስት የእውቅናና የክትትል ስራዎች ይከናወኑባቸዋል። በደቡብ ወሎ ዞን ብቻ 16 የመንግስት ማሰልጠኛ ኮሌጆች ይገኛሉ። ከነዚህም መካከል አምራች ኢንዱስትሪው የሚፈልገውን የሰው ኃይል በማፍራት የስራ ፈጣሪነት ኢንተርፕራይነር ክህሎትን በማስረጽና የቴክኖሎጂ ሽግግር ማዕከል በመሆን ረገድ የለጎ ሐይቅ ቴክኒክና ሙያ ኮሌጅ ቀዳሚ ተጠቃሽና የሌሎች ተሞክሮ መሆን የቻለ የምስጉን ተግባር ባለቤት ነው። በዚህ ዝግጅትም የኮሌጁን ተሞክሮ ለሌሎች ትምህርት ይሆን ዘንድ በአጭሩ እንቃኛለን። በ2001 ዓ.ም የተመሰረተው ይህ ኮሌጅ በአሁኑ ወቅት በ46 አሰልጣኝ መምህራን እና በ34 የድጋፍ ሰጪ ሰራተኞች እየተመራ ተልዕኮውን በላቀ ደረጃ እየፈጸመ ይገኛል። ኮሌጁ በትምህርትና ስልጠና እንዲሁም በኢንዱስትሪ ኤክስቴንሽን ድጋፍ ዙሪያ ያከናወናቸው አስደናቂ ተግባራት በከፊል እንደሚከተለው ይጠራሉ። በዚህ የትምህርት ዘመን ብቻ ከ8000 በላይ ለሚሆኑ ዜጎች በተለያዩ ሙያዎች ስልጠና ሰጥተዋል። ከ3000 በላይ ለሚሆኑ ዜጎች የኢትዮ ኮደርስ ስልጠናን ጨምሮ በቂ ክህሎት በመስጠት ወደ ውጭ ሀገር የስራ ስምሪት እንዲሄዱ አድርጓል። በስልጠና በኩል የአጫጭር ስልጠናችን እቅዱ በኢንተርፕራይዝሺፕ 10606 ቢሆንም እስካሁን ያከናወነው 8114 ዜጎችን አጫጭር ስልጠና ማለት ነው በኢንተርፕራይዝሺፕ ስልጠና የሰጠንበት ሁኔታ ነው ያለው። በቴክኒካል ክህሎት በተለያዩ ሙያ ዘርፎች ማለት ነው በየሶስት ዋና ዘርፎች አሉ። ነገራችን ላይ ግብርና፣ አገልግሎትና የማኑፋክቸሪንግ ዘርፍ ማለት ነውና በእነኚህ ሙያዎች እቅዳችን 5117 ቢሆንም ክንውናችን ከእቅድ በላይ 5737 ስልጠና የሰጠንበት ሁኔታ ነው ያለው። ከዚህ ባሻገር የዲጂታል ኢኮኖሚውን ለማሳለጥ የሚያግዙ የተለያዩ የሙያ አይነቶች በመንግስት ደረጃ የተዘጋጁ የሚላኩትን የዲጂታል አማራ የኮደር ስልጠና እንደዚህ ኮሌጁ ማህበረ ስልጠናውን በመውሰድ ግንባር ቀደም ሆኖ እያከናወነ ያለበት ሁኔታ ነው ያለው። ከአጫጭር ስልጠናው በተለይ ከዚህ ከውጭ ሀገር የስራ ስምሪት ስልጠና ጋር በተገናኘ እቅዳችን 1890 አካባቢ ቢሆንም ክንውናችን በእጥፍ ወደ 3300 አካባቢ ዜጎቻችንን ስልጠና መስጠት እና የሙያ ብቃት ማረጋገጫ ሰርተፊኬት በማስያዝ ወደ ውጭ ለስራ የሄዱበት ያለበት ሁኔታ ነው ያለው። እንደ ኮሌጅ እና እናበረታታም፣ ግን ደግሞ የግድ ሰው መሄድ አለብኝ ብሎ ካሰበ የሙያ ባለቤት ሆኖ ተፈላጊ ሆኖ እንዲሄድ ለሚደረገው ጥረት የሄድንበት ያለው ሁኔታ ነው ያለው። ለ258 ኢንተርፕራይዞች የኢንዱስትሪ ኤክስቴንሽን ድጋፍ በማድረግ ክፍተቶቻቸውን ሞልተዋል፣ የመፈጸም ብቃታቸውንም አሳድገዋል። እኛ በዚህ ዓመት ነው የጀመርነው። ጥሩ እየሰራ ነው። እንደምታዩት የውሃ ጉድጓድ ያስቆፍረናል። ቴክኒክና ሙያው ደግሞ ባለሙያዎች ደጋፊ ባለሙያዎች መድቦልናል፣ እያገዙን ጥሩ እየሰራ ነው። ሞተር ፓምፕ ገዝተናል። ውሃ አሁን ስራ ጀምረናል ማለት ነው። አሲባ ድርጅት ነው ያው ስልጠናም ሰጥተውናል። የሚደግፈን ድርጅት በደንብ ነግረውናል። በደንብ ከሰራን በደንብ እንደሚደግፉን ብርም ተለቆልናል። በዛ መሰረት እርሻውን አሳርሰን ዘሮች ገዝተን እየሰራ ነው ማለት ነው። እኔ ለምሳሌ ከዚሁ ቴክኒክና ሙያ ኮሌጅ ተመርቄያለሁ። ስለዚህ ስራ አጥ ነበርኩኝ። ቀበሌው ያው በወጣቶች ስራ አጥ እንደዚህ ክፍት ቦታ አለ ሲለኝ ምንም አይነት ስራ ያው በተደጋጋሚ ቀበሌዎችንም ተደራጅቼ እርባታ ምናምን የተማርኩትም እንደዛ ስለነበር እንዲሰራ በተደጋጋሚ ጠይቅ ነበር። ይሄን ክፍተት ሲያገኙ እዚህ ላይ አለ ሲሉኝ ያው የተማርኩት እርባታ ቢሆንም ይሄም የጓሮ አትክልቱ ያው መስራት ስለምችል ይሄንንም በቃ በደስተኛ ሆኜ ተቀብዬ ያው እየሰራው ነው ማለት ነው። ቴክኒክና ሙያው የሙያ ድጋፍ ይሰጠናል። ለምሳሌ አሁን እኛ
አትክልትና ፍራፍሬ ከዘር ጀምሮ ዘር አመራረጥም ቢሆን ማንኛውንም ነገር እንዴት አድርገን እንደምንሰራ ሼዱን እንዴት አድርገን ውሃ የት ቦታ ላይ እንደሚገኝ ማንኛውንም ቦታ እየመጡ በቃ ያግዙናል። እኛ ብንጠይቃቸውም ባንጠይቃቸውም ባለሙያም ተመድቦልናል እየመጡ ያሳዩናል። በደንብ ነው የሚከታተሉ። እንደ ኮሌጅ የኢንዱስትሪ ኤክስቴንሽን ድጋፍ አንዱና መሰረታዊ ስራችን ነው። በዛ ውስጥ እንግዲህ እነዚህ ያደራጃናቸው ኮሌጁ ያደራጃቸው ኢንተርፕራይዞች በመሰረታዊነት በተለየ ሁኔታ ድጋፍ ይደረግላቸዋል። ስለዚህ በየሳምንቱ 2 ጊዜ ቼክ ይደረጋሉ። ሙያዊ ድጋፍ ሁሉ ጊዜ ይሄን ማድረግ አለባችሁ እየተባሉ እያንዳንዳቸው ዶሮውን ስራውን ሲጀምሩ ጀምሮ ገብተው ስራውን እየተከታተልን የሚጎለው ነገር ላይ ይሄ መሆን አለበት እያል ያስተካከልን ነው እየሰራን ያለነው። እነዚህኞቹ እዚህ ያሉት ኢንተርፕራይዞች ኮሌጁ በራሱ ፕሮጀክት አፈላልጎ የገንዘብ ፈንድ አድርጎ ነው እየደገፋቸው ያለው እያንዳንዱን ነገር። ከዛ ባለፈ አሰልጣኝ መምህር ሬጉላሪ መድቧል። ስለዚህ በዛ ይከታተላል። ሌሎች ኢንተርፕራይዞችም አሉ በፕራይቬት የተደራጁ በመንግስት ያደራጃቸው አሉ። መደበኛ ስራችን ስለሆነ ፕሮግራም ተቀምጦላቸው ድጋፍ ይደረግላቸዋል ሁሉ ጊዜ ማለት ነው። ውጤታማነታቸውም እየተገመገመ ቼክ ይደረጋል። ክፍተት ካለ እንደ ተቋም አቅጣጫ እየተቀመጠ የሚስተካከልበት መንገድ ይታያል ማለት ነው። በሌላ መንገድ እሱም ብቻ አይደለም። ሁሉም ኮሌጆቻችን አንዱ ስራቸው ኢንተርፕራይዞችን መደገፍና ማብቃት ሽግግር ማድረግ ስለሆነ ሁሉም ኮሌጆቻችን የነባርም ሆነ አዲስ ኢንተርፕራይዞችን በአካልም በሰነድም ርክብክብ አድርገው ቢዝነስ ፕላናቸውን ሁሉ አይተው ቴክኖሎጂ ሁሉ ፈጥረውላቸው ወይም ከወረጀውላቸው በዛም ውስጥ እንዲያልፉ ኢንተርፕራይዞችን በማድረግ ረገድ በጣም የተሻለ ስራ እየተሰራ ያለበት ሁኔታ ነው ያለው። የለጎ ሐይቅ ኮሌጅ ስምና ዝና ከሀገር ውስጥ አልፎ በአህጉር ደረጃ ደምቆ ታይቷል። በአፍሪካ ህብረት ደረጃ በተዘጋጀው የገንዘብና የወጣቶች ስራ ዕድል ውድድር ላይ 8 የአፍሪካ ሀገራት የተመረጡ ሲሆን ከኢትዮጵያ ብቸኛ አሸናፊ በመሆን ታሪክ የሰራው የለጎ ሐይቅ ኮሌጅ ነው። ኮሌጁ በተለይም ሴቶችን በማሰልጠን በማብቃት በማደራጀትና ወደ ስራ በማሰማራት ረገድ ባሳየው የላቀ አፈጻጸም የ320,000 ዩሮ ከፍተኛ የሀብት ድጋፍ ማሸነፍ ችሏል። በዚህም በተወለደሬና በሐይቅ ከተማ ለሚገኙ 210 ከአረብ ሀገር ተመላሽ ሴቶች ቋሚ የስራ ዕድል መፍጠር የተቻለ ሲሆን በአሁኑ ወቅትም ተስፋ ሰጪና አመርቂ ስራ እየተሰራበት ይገኛል። አሁን ግን የካቲት 19 ተደራጅተን 10 ነን ማህበሩ እዚህ ጋር ከካቲት 19 ጀምሮ ይሄው 3ኛ ወራችንን ይዘናል ማለት ነው። ስራ አጥ ነን። ከአረብ ሀገር ተመላሾች ስራ አጥ ነን ሁላችንም። ምንም የለንም። በሰዓቱ ተሳደን ከስደት ተመላሾች ነን። ያንም ኮሌጁ ባመጣው እንትን ቀበሌው አጣርቶን ነው ለዚህ ያበቃን ማለት ነው። እና ኮሌጁንም በጣም እናመሰግናለን። እዚህ አድርሶናል አልሐምዱሊላህ ማለት ነው። መነሻ ካፒታሉ ያው ኮሌጁ ነው። ሁሉንም አሟልቶ አስተምሮም አሰልጥኖም ማቴሪያልንም ዶሮንም ያስገባልን ኮሌጁ ነው ማለት ነው። ዶሮቻችን አሁን በአጠቃላይ 612 ዶሮ ገብቶልናል። 13 ሞተውብናል። 599 አሁን አሉን ማለት ነው። ቴክኒክና ሙያ ሁሉንም ድጋፉ ከቴክኒክና ሙያ ኮሌጁ ነው። ከተማ አስተዳደሩ ይሄን ሸድ ሰጥቶናል ማለት ነው። ኮሌጁ ግን ከማስተማርም ጀምሮ ሁሉንም አሟልቶ ዶሮቹንም ከነማቴሪያላቸው እስካሁን ድረስ መኖም ሁሉንም የቻለን ኮሌጁ ነው ማለት ነው። ሁሉ ጊዜ ይከታተላሉ። እየመጡ ሁሉ ጊዜ ቼክ ያደርጉናል ኮሌጆቹም ከላይም ከከተማ አስተዳደሩም ጭምር አብረው ሆነው ማለት ነው። ኮሚቴዎቹ በሙሉ በየጊዜው ይከታተሉናል፣ ትምህርት ይሰጡናል ባነሰ ማለት ነው። በአፍሪካ ደረጃ እየሰራ ያለ ስኪል ኢኒሺየቲቭ ፎር አፍሪካ የሚባል ድርጅት ወይም በአፍሪካ ህብረት ጥላ ስር የሚሰራ ድርጅት ጋር ነው ፕሮጀክቱ የምንሰራው። የፕሮጀክቱ ዓላማ በዋናነት በአፍሪካ የሚገኙ ስራ ፈላጊ ወጣቶችን ማብቃት ላይ ነው የሚሰራው። እሱን መሰረት አድርገን እኛ ፕሮጀክቱን ስኪል ኢኒሺየቲቭ ፎር አፍሪካ የፕሮጀክት ውድድር ሲያወጣ እንደ ሀገርም እንደ አፍሪካም ተወዳድረን ፕሮጀክት አሸነፍ። ወደዚህ አካባቢ ከመጣ በኋላ የሚሰራው ምንድነው? በዚህ በተወለደሪና ሐይቅ አካባቢ ያሉ ከአረብ ሀገር ተመላሽ ሴቶችን መልምሎ አደራጅቶ በተለያዩ የግብርና ዘርፎች ላይ ነው እየሰራ ያለው። ሐይቅ ከተማ ላይ ወደ 13 ኢንተርፕራይዞች አሉ። 10 የዶሮ 2 የላም ማህበርና 1 የአትክልትና ፍራፍሬ አለ። በተጨማሪ ተወለደሪ ወረዳው ላይ ደግሞ 16 አካባቢ ኢንተርፕራይዞች አሉ። በበሬ ማርለብ፣ በፍየልና በግ እርባታ እና በላም እርባታ ላይ የሚሰሩ በአጠቃላይ ወደ 29 ኢንተርፕራይዞች ላይ እየሰራ ያለ ፕሮጀክት ነው ማለት ነው። ኮሌጁ
የመደበኛ ስራዎቹ እና ከተልእኮዎቹ ባሻገር የፕሮጀክት በማፈላለግና ሀብት በማፈላለግ ኮሌጁ ያሉበትን ችግሮች በመቅረፍ ውጤታማ ስራ በመስራት ረገድ ውጤታማ ነው አመት ነው ያሳለፍነው ማለት እንችላለን። ከተለያዩ ድርጅቶች ጋር ስልጠና እንሰጣለን። ከስልጠና ባሻገር የኮሌጁን ክፍተትም እንደዚሁ እንዲሞላለት ከተለያዩ ድርጅቶች ጋር በጋራ እየሰራንበት ሁኔታ ጥሩ ነው ማለት እንችላለን። አይኦኒጋ፣ ፓድ፣ ኤክ እና ሌሎች መሰል መንግስታዊ ያልሆኑ ድርጅቶች ጋር ኮሌጁ በቅርበት ስራ እየሰራ ያለበት ሁኔታ በጣም ጥሩ ነው ማለት እንችላለን። ኮሌጁ የአፍሪካ ህብረት ያወጣውን የገንዘብ ድጋፍ ውድድር በማሸነፍ የ320,000 ዩሮ በጀት ወደ አካባቢያችን ያመጣንበት ሁኔታ ከገንዘብ ድጋፉ ባሻገር የገጠመን የሀገር የውጭ ከረንሲ እጥረትን በበኩላችን አስተዋጽኦ ትንሽም ቢሆን እያደረግን ነው ብለን እናምናለን። በተለይ ከአረብ ሀገር የተመለሱ ሴቶችን አደራጅቶ ወደ ስራ እንዲመለሱ አካባቢያቸው ተስፋ እንዲኖራቸውና ስራ እንዲሰሩ ማድረግ ረገድ 210 ለሚሆኑ ሴቶች ስልጠና ሰጥተን አስመዝነን አብቅተን አደራጅተን ህጋዊ ፈቃድ አውጥተው ተደራጅተው በስራ ላይ የሚገኙበት ሁኔታ ነው ያለው። ሀይ ከተማ ላይ 98 ተወዳዳሪ ላይ 112 ሴቶች ተጠቃሚ ሆነው ያሉበት ሁኔታ ነው ያለው። በ5 የሙያ ዘርፎች ነው እነኚህ ተጠቃሚ እየሆኑ ያሉት። በዶሮ እርባታ፣ በላም እርባታ፣ በአትክልትና ፍራፍሬ፣ በግና ፍየል ማድለብ እና በበሬ ማድለብ የሙያ አይነቶች ነው ተደራጅተው ስራ እየሰሩ ያሉት። ሀይ ከተማ ላይ በ3 ሙያዎች ማለት ነው ዶሮ እርባታ፣ ላም እርባታና አትክልትና ፍራፍሬ ላይ የተደራጁ ሴቶች ስራቸውን እያከናወኑ የስራ እድል የተፈጠረበት ሁኔታ ነው ያለው ማለት ነው። በእኛ በስራና ክህሎት ጽህፈት ቤት በ2018 በጀት ዓመት ዋነኛ ተግባራችን የሆነው የስራ እድል ፈጠራ ተግባራችን ነው። በተለይ በዚህ ዓመት በቁልፍነት ተግባሩን ለመፈጸም ጥረት ስናደርግ በተለይ ጸጋዎችን አሟጦ ከመጠቀም አንጻር ምን ጸጋዎች አሉ ብለን ከመሄድ አንጻር በመጀመሪያ በበጀት ዓመቱ ለመለየት ጥረት ያደረግንበት ሂደት አለ። ከዚህ ጋር ተይዞ የመጀመሪያው ጸጋዎችን ስናስብ በተለይ ከመንግስታዊና መንግስታዊ ባልሆኑ ድርጅቶች በቋሚነት የሚፈጠሩ ስራ እድሎች ዋነኛው ለስራ እድል ፈጠራው ትልቅ እገዛ የሚያደርጉልን ጸጋዎቻችን ናቸው ብለናል። በዚህም ዓመት ዋነኛው በተለይ ከዚህ ከቴክኒክና ሙያ ኮሌጅ ጋር በተያያዘ ዋነኛ እንደ ጸጋ አድርገን ለስራ እድል ፈጠራ በቋሚ ስራ እድል ፈጠራ ላይ ትኩረት አድርጎ ከመስራት አንጻር ሰፊ እገዛ ያደረገልን ፕሮጀክት በተለይ በኮሌጁ አማካኝነት የመጣ የሲፋ ፕሮጀክት አለ። በተለይ እነዚህ ስራ እድል ፈጠራዎችን ስናስብ በመንግስት ብቻ ከቨር ወይም በቦታ ወይም በምንም ከቨር የማይደረጉ ነገር ግን መንግስታዊ ያልሆኑና የሌሎችን አጋር አካላት እገዛ የሚሻ በመሆኑ የስራ እድል ፈጠራን ስናነሳ በዚህ ዓመት ኮሌጁ በተለይ ከራሳቸው በውስጥ አቅማቸው እንትን ብለው ያመጡት በጣም ሰፊ የሆነ ታርጌት ያለው የሲፋ ፕሮጀክት የሚባል እየተተገበረ ነው። ይህንም የሲፋ ፕሮጀክት ኮሌጁ በማምጣት በተለይ በእኛ ደረጃ ያሉ በተለይ የአረብ ሀገር ተመላሽ ሴቶችን ወደ 13 ማህበር በማደራጀት ፎርማል ማህበር በማደራጀት በእኛም በተቋሙ በኩል የሽድ እና የመሬት አቅርቦት ለነዚህ ማህበሮች በማድረግ ግንባር ቀደም የሚሆንና ሊታይ የሚችል የማህበረሰቡ በተለይ እነዚህ ከስደት የመጡ ዜጎች ማህበረሰቡ ላይ በዚህ አግባብ ትሪት ተደርገዋል፣ በዚህ አግባብ እንባቸው ታብሷል በሚባል ደረጃ ሞዴል የሚሆን ተግባር በሲፋ ወይም በኮሌጁ በኩል የማህበራዊ ኃላፊነቱንም ጭምር እየተወጣ ያለበት ሁኔታና ይህ ዋነኛውና ትልቁ ማሳያ ነው ብለን እንደኛም እንደ መንግስት ተቋም የገመገምንበትና እውቅና ያሰጠንበት ተግባር ነው ብለን እናምናለን። ኮሌጁ ከስደት የተመለሱ ሴቶች ላይ ከፍተኛ ትኩረት በመስጠት 30 ኢንተርፕራይዞችን በማደራጀት በውስጡ 210 አባላት ያሉትን ሴቶች በማደራጀት በአግሪ ቢዝነስ ውስጥ አስገብቷቸዋል። በዶሮ እርባታ፣ በላም እርባታ፣ በበሬ ማድለብ፣ በግና ፍየል፣ አትክልትና ፍራፍሬ በአጠቃላይ በእነዚህ ላይ እነዚህ ዜጎቻችን የድሉ ተጠቃሚ የሆኑበት ሁኔታ ነው ያለው። ኮሌጁ በውስጥ ግቢው ከሚያደርጋቸው የፈጠራ ስራዎች መካከል የሰልጣኞችን አቅም በመጠቀም ውሃ በማሰባሰብና የተፈጥሮ ማዳበሪያ በማዘጋጀት ሞዴል የሆነ የአትክልትና ፍራፍሬ ልማትን እውን ማድረግ ችሏል። ግቢያችን ላይ እንደተባለው የማዳበሪያ ምርት እያመረትን ያለንበት ሁኔታ እሱን በርካታ ኩንታል በማምረት አይ ቲንክ ከ50 ኩንታል በላይ አምርተን ግቢ ውስጥ ተጠቅመን የአትክልት ቁመናቸውን አሁን በአካል ሄደን የምናይበት ሁኔታ
ጥሩ ነው ብለን እናስባለን። በተለይ የአካባቢያችን ማህበረሰብ የጫት ምርት አርሶ አደሩ ወደዛ እየገባ ስለሆነ እሱን ተኪ እና ሌላ አማራጭ እንዳለም ማሳየት አለብን በሚል ነው ይሄን ስራ እየሰራን ያለ ነው ማለት ነው። በራሱ በተቋም ወይም በኮሌጅ ደግሞ ከፍተኛ የምርምር ስራዎችን በመስራት በተለይ ከምርትና ምርታማነት ሊጨምሩ የሚችሉ ስራዎች እዛ ኮሌጅ ግቢ ውስጥ በመስራት ለህዝቡ የማድረስ ስራ እየሰራ ያለበት ሁኔታ አለ። ከዚህም በተጨማሪ አካባቢው ታዋቂው የለጎ ሐይቅ ሪዞርት የሚገኝበት በመሆኑና የቀጣይ የቱሪስት መዳረሻ እንደሚሆን ታሳቢ በማድረግ የብስክሌት ጀልባን ፔዳል ቦርድ በመጠቀም ለወጣቶች አዲስ የስራ ዕድል የፈጠረ የቴክኖሎጂ ስራ እየተገበረ ይገኛል። ይህ ፈጠራ የአካባቢውን ቱሪዝም ከማንቃት ባለፈ ለወጣቶች ቋሚ የሚሆን ከቴክኖሎጂ አንጻር በተለይ ኮሌጁ የሚገኝበት አካባቢ ቱሪዝም መዳረሻ መሆኑ ይታወቃል። ስለዚህ ስራችንን በዚህ አጋጣሚ ለቱሪዝሙ ሊያከላጥፍ የሚችል ተግባር በአሰልጣኝ መምህራችን የተሰራ ቴክኖሎጂ በባህር ላይ ሳይክልና መዝናኛም ለአሳ ማጥመጃም ሊያገለግል ሊሰጥ የሚችል ሳይክል ሰርተን የሙከራ ተግባር ላይ ነው ያለው። በተለይ በእንቅስቃሴ ሂደት ያዩዋቸው የአካባቢ ማህበረሰቦች ፍላጎት አላቸው። በተለይ እዚህ ባህሩ አካባቢ ላይ ተደራጅተው አሳ እየተጠመዱ ያሉ ወጣቶቻችንና ስራ ዕድል የተፈጠረላቸው አካላትም እንድናመርትላቸው ፍላጎት እያሳዩ ያለበት ሁኔታ ነው ያለው። እንችላለን ካለ ሰው ይችላል። የታላቁ አይከናችን ኃይለ ገብረስላሴ አንድ መፈክር አለው፣ ይቻላል። ስለዚህ እኛም እንችላለን። የሆነ ተቋም የሆነ አካል የሰራውን ስራ መስራት እንችላለን። በነገራችን ላይ ይህን ፕሮጀክት ተወዳድረን ስናሸንፍ ከኢትዮጵያ እኛ ብቻ ነን ያሸነፍ። በ8 ሀገሮች ነው የሚሰራው ፕሮጀክቱ እና አንዳንዴ ፌደራሎችም እንዴት ብለው ይጠይቁናል። እኛ ስራና ክህሎት ሚኒስቴር ራሱ ማለት ነው እንዴት ታሸንፋችሁት? እና ሌላ ምን ምክንያት ኖሮን አይደለም፣ እንችላለን፣ እንሰራለን። እኔም በሆነ አጋጣሚ ነው እዚህ ያለሁት። በሆነ አጋጣሚ የሆነ ትልቅ ተቋም ልትመደብ ትችል ይሆናል። አጋጣሚ ግን እዚህ እስካለ ድረስ እስከመቼ ነው እዚህ እስካለን ድረስ የሆነ ሰምቲንግ የሚታይ ነገር መኖር መቻል አለበት የሚል ራዕይ አንግበን ነው የምንሰራው። ሁለተኛ መናበብና መግባባት፣ ስፔሻሊ በቲም የምንሰራቸው ሰዎች ቲም ስፒሪት አለ ብዬ አምናለሁ። እዚህ ፕሮጀክት ላይ ኢንቮልቭ ያላቸው ልጆች ጋር በእንትን ነው የምንግባባው ማለት ይችላለሁ። ማለት ችግሮች እንኳ ሄደው ቢገጥማቸው ያለውበት ሆኜ በስልክ እንዲህ አይነት ነገር አለ እና ምን ይሻላል ትላላችሁ ብዬ ነው እኔ ቅድሚያ የምሰጣቸው ለነሱ። በቃ እንደዚህ ቢሆን ያሉት አማራጭ እኔ ካሰብኩት ተሽሎ ማገኝበት ጊዜ አለና በቃ ኦኬ ብለን እንሄዳለንና በዛ መንገድ ነው እንትን እያልን ያለ ነው። ኮሌጆቻችን የመጀመሪያው ቀኝ እጆቻችን ናቸው። እንዴት ቢባል ስራ ዕድል እንፈጥራለን ከተባለ ጎን ለጎን በተለይ የኛ ኮሌጁ እስካልተጠናከረና ድረስ ኮሌጁ አቅም እስካልፈጠረ ድረስ ከፍተኛ የሆነ ጋፖች ይገጥሙናል። ለዚህ ሲባል ደግሞ የለጎ ሐይቅ ቴክኒክና ሙያ ኮሌጅ በተለይ በራሱ አቅም የምር የምንላችሁ ለምሳሌ ሲፋ ፕሮጀክትን ያመጡበት መንገድ ቢነግሯችሁ የኮሌጁ ማህበረሰብ ቀን ከሌት በመስራት ነው ይሄ ነገር የመጣው። ስለዚህ ኮሌጁ እዚህ ደረጃ ሊደርስ የሚችለው በተለይ ከአመራሩ ጀምሮ ታይ ላይ ያለው የሰው ኃይሉ በተሻለ ሁኔታ የኮኦርዲኔሽናቸውና ለውጥ ለማምጣት የሚያደርጉት ጥረት እንዲህ በቃላት ራሱ የሚገለጽ አይደለም። ለዚህ ደግሞ ማሳያው ይሄ ቅድም ያልኳችሁ እስከ በአፍሪካ ደረጃ ዊን አድርገው እስከ ማሸነፍ ድረስ የደረሱበት አንደኛው ማሳያቸው ነውና ይህ የኮሌጁ ማህበረሰብ የጋራ ጥረትና ለስራ ያላቸው ቁርጠኝነት እሱ አንዱ ማሳያ ነው። ሁለተኛ ነገር ደግሞ ከገቨርንመንታል ኦፊስ ወይም ከመንግስት ኦፊስ ጋራ በተያያዘ ከኛ ጋራ ያላቸው ቁርኝት ከወትሮ በተለየ እጅና ጓንት ነው የምር ማለት ነው። አንዱ ወደ ውጭ አንዱ ወደ ውስጥ በሚያረግበት ሂደት ሳይሆን ችግሮቻቸውን በቦርድ ደረጃ የኛም አመራሮች ባሉበት እየተገመገመ እኛም ጭምር ያለንበት እየተገመገመ ችግሮቹን እየቀረፍን በሂደት ይህ ለውጥ እንዲመጣና ይህ ጥንካሬያቸው እንዲመጣ የተደረገበት ሂደት ለኛ የኮሌጁ እዚህ ላይ ደረጃ እንዲደርስ ማሳያ መንስኤ ነው ብለን እናምናለን። በቀጣይም ግን እንደ ገቨርንመንታል ኦፊስ እኛም ከወትሮ በተለየ ኮሌጆቻችን ልክ እንዳይል ብሌናችን ናቸው። አንድም የኛ ስራ ፈላጊዎቻችን እጃቸው ሟሽተው እጃቸውን አሻሽለው የሚወጡበት የትሬኒንግ ሴንተራችን ስለሆነ በቀጣይ ሲሪየስሊ ትኩረት አድርገን ድጋፍ የምናደርግበትም ጭምር አስቻይ ሁኔታ ያለ መሆኑን እንገልጻለን። ቴክኒክና ሙያ ስራ በተለይ ስራ ዕድል ፈጠራ አንድ ተቋም ላይ ጀምሮ አንድ ተቋም ላይ የሚያልቅ አይደለም። ሌሎች አጋር አካላት ካልተባበሩ ውጤታማ መሆን አይቻልም።
በተለይ የመንግስት አዊ ያልሆኑ ድርጅቶችን እኛ አቅማችንና ማተን ስራውና ምን ሰራው ምን ሀብት ምን ጉድለት አለብን ኮሌጁ አሁን በጣም በርካታ ችግሮች የነበሩበት ኮሌጅ ፕሪንተር ኮምፒውተር የሌለበት ተቋም መሆኑ ይታወቃል ግን ደግሞ እሱን ችግር ቀርፈን አሁን በራሳችን መጽሔት ማተም የሚያስችል አቋም ላይ ሁሉ ደርሰናል አጋጣሚ ሳምፕሉን ላሳያችሁ እንችላለንና በራሳችን ዶክመንተሪ ማዘጋጀትም እየጀመርን ያለንበት ሁኔታ ነው ያለው ይሄንን አቅም የፈጠርነው ኮሌጅ ውስጥ ያሉትን አሰልጣኝ መምህራን አቅም ኤክስፕሎይት በማድረግ ነው በርካታ አቅም ያላቸው አሰልጣኝ መምህራን ምክንያቱም ስራ ለመስራት ትልቁ ነገር የሰባዊ አቅማችን ነው የሚወስነው የተለያየ ግብአት ኖሮህም ውጤታማ መሆናችንም ግን ደግሞ ያለ ግብአትም ውጤታማ መሆን የሚያስችል አቅም ያለው አሰልጣኝ መጠቀም ከቻልን ማለት ነውና በጥቅሉ የቅንጅት አሰራራችን ላይ ልዩ ትኩረት ነው የምናደርገው ለመንግስታዊ ለሆኑ ድርጅቶች ግብርና ጋር በጣም ትኩረት እንሰራለን ኢቭን የልማት ድርጅቶች ቴሌን ባንኮችን እኛን ስፖንሰር እንዲያደርጉ ድጋፍ እንዲያደርጉልን ጥረት እናደርጋለን ለምሳሌ አሁን እዚህ ጋር የተተከሉ አትክልትና ፍራፍሬዎችን በኋላ እናያቸዋለን እኛ ቦታውን አዘጋጀን የችግኝ ድጋፍ ከቴሌም ከዳሽን ባንክ ነው ስፖንሰር እንዲያደርጉልን ያደረግነው ማለት ነው ኢቭን ይሄንን ውጤታማነት እያየን በቀጣይ ከሌሎች ተቋማት በየአመቱ ስፖንሰር እያደረግን የምናስተክላቸው አትክልቶች ውጤታማ ስላልሆኑ በቀጣይ አስፍተን እንቀጥላለን የሚል ቃል እየገቡ ያሉበት ሁኔታ ነው ያለው በስራና ክህሎት ተቋም አንዱ ትልቁ ኢኒሺዬቲቭስ የቴክኖሎጂ ሽግግር ማድረግ ነው ሰከንድ ጄነሬሽን የሚባሉ ፖሊ ኮሌጆች ቴክኖሎጂ ሽግግር ማድረግ አለባቸው ተብሎ የአቀስታ ፖሊ ኮሌጅ ዘንድሮ አንድ ማሽን ሰርቷል የጡብ ማምረቻ ማሽን በክልሉ ያው በተጨባጭ ጥሩ ሁኔታ ላይ እየሰራ ነው ይሄን ተከትሎ የሃይቅ ወይም ለጎ ሃይቅ ኮሌጅ ደግሞ በጀልባ ላይ የሚንቀሳቀስ ሳይክል ሰርቷል በአጠቃላይ አንዱ ስራችን ቴክኖሎጂ ሽግግር ማድረግ ነው ቴክኖሎጂ የመጀመሪያው መፍጠር ነው ካልተቻለ ደግሞ መኮረጅ ነው የፈጠርከውንም የኮረጅከውንም ማስፋት ነው ተጠቃሚዎች ዘንድ ማድረስ ነው ምርቱን አስፋፍተህ ይሄና በዚህ ደግሞ ከፍተኛ ገቢ ማግኘት ነው ዜጎቻችን የዚህ ድል ተጠቃሚ እንዲሆኑ ማድረግ ስለሆነ አንዱና ዋናው ተግባራችን ይሄ ስለሆነ በዚህ መንገድ የለጎ ሃይቅ ኮሌጅ በጣም ብዙ ስራዎች ጀምሯል በጥቅሉ የለጎ ሃይቅ ቴክኒክና ሙያ ኮሌጅ ባለፉት ጥቂት ዓመታት ያሳያቸው አዳዲስ የፈጠራ ስራዎች ያከናወናቸው ሰናይ ምግባራት ለወጣቶች የፈጠረው ሰፊ የስራ ዕድልና የአካባቢው ማህበረሰብ ተጠቃሚ ያደረገበት መንገድ እጅግ አርአያነት ያለው ነው ተሞክሮ መቀመር ማስፋት የሚመለከተው አካልም አለ ነገር ግን የተሻለም ስለሆነ ለኛ ለደቡብ ወሎች ብቻም ሳይሆን ለሌሎች አካባቢዎችም በጣም አስፈላጊና ጠቃሚ የሆኑ ስራዎች እየተሰሩ ስላሉ የመጀመሪያው ተሞክሮ ባግባቡ ስኬል አፕ እያደረግነው ነው ያለነው እሱን ካደረግን በኋላ በሁሉም አካባቢ ላይ የምናሰፋበት ሁኔታ አለ አንዱና አንዱ የለጎ ሃይቅ ተሞክሮዎች አሉ የለጎ ሃይቅ በየትኛውም የምርምር ስራዎች ውስጥ ገብቷል ጥናትና ምርምር አድርጎ እንደዚህ ከፍተኛ ገቢ አድርጎ አካባቢው ማህበረሰብ እየጠቀመ ነው ያለ አንድ ሁለተኛ በራስ ቴክኖሎጂ ሰርቶ አሁንም ለህዝብ ይፋ አድርጓል ሶስተኛ ግቢው ውስጥ ምርትና ምርታማነት ሊጨምሩ የሚችሉ ለምሳሌ ይሄ ቨርም ኮምፖስት የሚባለው ሁሉ በመስራት የሚያደርገው ጥረት አለ ይሄን መሰረት ተደርጎ ሌሎች ኮሌጆቻችን ከፍተኛ የሆነ የዚህ አይነት ተሞክሮች አሉ እነዚህን በአግባቡ እየቀመርን ነው በበጀት ዓመቱ ማጠቃለያ ላይ ለሁሉም ኮሌጅ ፕላስ ለክልሉም የምናስተላልፍበት ሁኔታ አለ ይህ ተሞክሮ በሀገሪቱ ለሚገኙ ሌሎች የቴክኒክና ሙያ ኮሌጆች ትልቅ ትምህርትና ማሳያ ነው በመሆኑ ሊቀጥል ሰላም